ሰላም እንደምናችሁ። እኔ በረከት ነኝ። ይህ ደግሞ የስማርት ጁኒየር ዩቲዩብ ቻናላችን ነው። ዛሬ አብረን ከኔ ጋር የሰባተኛ ክፍል ጀነራል ሳይንስን አብረና የምናይ ይሆናል ማለት ነው። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ እንዲሁም ቪዲዮ ከተመቻችሁ ላይክ በማድረግ ተከታተሉኝ። እሺ ዩኒት 5 ላይ እነዚህን ዋና ዋና ተርሞችን አብረና የምናይ ይሆናል። ስለዚህ ካራክተሪስቲክስ ኦፍ ሊቪንግ ቲንግስ ላይ በመጀመሪያ ሊቪንግ ቲንግስ ምንድናቸው? አሁን የምጽፍላችሁን ካራክተሪስቲክሶች ፕሮሰስ የሚያደርጉ ናቸው፣ ደግሞ እነዛ የሚያሟሉ ናቸው ማለት ነው። እንመልከታቸው ዋን ባይ ዋን። የመጀመሪያ ሙቭመንት አለ። እሺ እነዚህን እስቲ አንድ በአንድ ለመመልከት እንሞክር። የመጀመሪያው ሙቭመንት የምንለው ምንድን ነው? ሙቭመንት ማለት ኤቭሪ ሊቪንግ ቲንግስ ስፔሻሊ ደግሞ አኒማሎች ሞት የላቸው። ይህም ማለት ምግብ ለማግኘት ሊሆን ይችላል፣ ኦር ደግሞ ከአዳኞቻቸው ለማምለጥ ፕሬዳተር አዳኞች ከሆኑ ታዳኞቻቸውን ለማግኘት፣ ኦር ደግሞ እነዛ የሚታደሙትም ከሆኑ ደግሞ ከነዛ ለማምለጥ ሲሉ ሙቭ ያደርጋሉ። ስለዚህ ምንድነው ፕሮሰስ ኦፍ ቼንጂንግ ፖዚሽን ማለት ነው። ያ ቦታ መቀየር፣ ኦር ደግሞ እንደነገርኳችሁ ምግብ ለማግኘት ሊሆን ይችላል፣ ኢቭን ደግሞ ውሃም ለማግኘት ሊሆን ይችላል። በዛ ምክንያት ሙቭመንት የሚባለው ነገር በሊቪንግ ቲንግስ አንዱ ካራክተሪስቲካቸው ነው። ሁለተኛው ሪስፓይሬሽን የምንለው ነው። ይሄኛው ደግሞ ፕሮሰስ ኦፍ ብሬኪንግ ዳውን ፉድ ምግብን በመሰባበር ኢነርጂ ሪሊዝ የሚያደርጉበት መንገድ ነው ማለት ነው። ፎር ኤግዛምፕል ካየን የሰው ልጅ በኦክሲጅን አማካኝነት ኢነርጂን ምን ያደርጋል? ሪሊዝ ያደርጋል። ቀጣይ ደግሞ የምንመለከተው ሴንሲቲቪቲ፣ ይሄኛው ለአካባቢያቸው ወር ደግሞ ስቲሙላ የሚሰጡበት ወይ ነው። ስቲሙላ የሚሰጡበት መንገድ ነው ማለት አሁን ለምሳሌ የሰው ልጅን ብንመለከት ሙቀት አካባቢ ሲሆን ቦታ ሊቀይር ይችላል። ወር ደግሞ የኔ እጅ ለምሳሌ የሆነ ሙቀት ያለበት ቦታ ጋር ከሆነ እጄን አነሳለሁ። ይሄ ምንድነው? ለኢንቫይሮንመንቱ ምላሽ የምንሰጥበት መንገድ ነው። ኢቭን ደግሞ ፕላንቶችም ላይ ብንመለከት ካየን ፕላንቶች ፀሐይ ባለበት ቦታ በደንብ ያድጋሉ ማለት ነው። ይሄ ምንድነው? ሴንሲቲቪቲ የምንለው ነው። አራተኛው ደግሞ ግሮዝ ምንድነው? ቼንጅ ኦር ኢንክሪዝ ኢን ሳይዝ፣ በሳይዝ በመጨመር ማለት ነው። ይሄኛውን ለምሳሌ በኢንሴክቶች ልንመለከት እንችላለን። ኢንሴክቶች ላይ ከኤግ አለ፣ ላርቫ፣ ፑፓ፣ አደልት እያሉ ያድጋሉ። ህፃን ልጅም ህፃን ይሆናል እየጎለመሰ እስከ ስተርጅና የሚያድገውን እሱንም እንደ ኤግዛምፕል መውሰድ እንችላለን። እና ደግሞ እዚህ ጋር ለግሮዝ ዋነኛ ምክንያት ምንድን ነው? ስፔሻሊ እና ሄትሮትሮፊክ የምንላቸው ወር ደግሞ ለምሳሌ የሰው ልጆች ላይ ካርኒቨረስ፣ ሄርቢቨረስ፣ ኦምኒቨረሶች ላይ ብንመለከት ዋነኛ ለማደግ ዋነኛ የሚጠቀሙት ምንድን ነው? ኢነርጂ ሶርስ ፉድን እንደ ኢነርጂ ሶርስ ይጠቀሙታል ማለት ነው። እሺ ሪፕሮዳክሽን ላይ ደግሞ ስንመጣ ሪፕሮዳክሽን ምንድን ነው? ይሄኛው ልጆቻቸውን ወር ደግሞ ጀነሬሽናቸውን የሚያስከትሉበት መንገድ ነው ማለት ነው። ይሄኛው መንገድ ሴክሹዋሊ ሊሆን ይችላል፣ ወር ደግሞ አሴክሹዋሊ ሊሆን ይችላል። ሴክሹዋሊ ማለት ግዴታ ዩኒየን ኦፍ ሁለቱም ሴሎች ወር ደግሞ ሁለቱም ጋሜትስ ያስፈልጋል። ሴክሹዋሊ ከሆነ ደግሞ አንድ ፓረንት ብቻ ካለ በቂ ነው ማለት ነው። ስለዚህ ሪፕሮዳክሽን ምንድነው? ጀነሬሽናቸውን የሚያስከትሉበት ወይ ነው። ሌላኛው ኤክስክሪሽን ደግሞ ይሄኛው ሪሙቫል ኦፍ ዌስት ፕሮዳክትን ሪሙቭ የሚያደርጉበት መንገድ ነው። ለምሳሌ ስዊት ሊሆን ይችላል፣ ዩሪን በመሳሰሉት አማካኝነት ወይ ደግሞ በተለያዩ ግላንዶች አማካኝነት ዌስት ፕሮዳክቶችን ሪሙቭ የሚያደርጉበት ሚንስ ነው። ኒውትሪሽን ደግሞ ሂውመን ቢንጎች ወይ ደግሞ ሊቪንግ ኦርጋኒዝሞች ለመኖር ግዴታ መመገብ አለባቸው ማለት ነው። ስለዚህ ኒውትሪሽን ማለት ይሄኛው እንዴት ነው ምግብ የሚያገኙት የሚለውን የሚነግረን ነው ማለት ነው። ስለዚህ ካራክተሪስቲክስ ኦፍ ሊቪንግ ቲንግስ ይህን ይመስላል ማለት ነው። እሺ በመቀጠል ደግሞ ሃይራርኪ ኢን ዘ ክላሲፊኬሽንስ ኦፍ ኦርጋኒዝምስን እናያለን ማለት ነው። በመጀመሪያ ይሄ ክላሲፊኬሽን ወር ደግሞ ሃይራርኪው ለምን አስፈለገ? ይሄ ማለት ከላርጀስት ወደ ስሞለስት የሚመጣ ነው። በመጀመሪያ የተለያየ ሎካል የተሰጡ በየሀገሪቱ የተሰጡ ሎካል ኔሞችን አሉ። ያን ኢንተርናሽናል ኔም ሲሰጥ እንዲቀል በማድረግ ሁለተኛ ደግሞ ለአይደንቲፊኬሽን እንዲያመች እና ደግሞ የተለያዩ ኢን ሚሊየንስ ወር ደግሞ በጣም በብዙ የሚጠጉ የተለያዩ ኦርጋኒዝሞች አሉ። እነዛን በቀላሉ አይደንቲፋይ ለማድረግ አስፈልጎ ነው ታዲያ ክላሲፊኬሽን የተሰጠው ማለት ነው። በማን አማካኝነት ነው የተሰየመው? በካርለስ ሊነስ አማካኝነት ወይ ደግሞ ዘ ፋዘር ኦፍ ታክሶኖሚ በእሱ አማካኝነት ነው የተሰጠው። እስቲ አብረን እንመልከታቸው። የመጀመሪያው ኪንግደም ነው።
እሺ ሶ እንደምናየው ኪንግደም አለ፣ ፋይለም፣ ክላስ አለ፣ ኦርደር፣ ፋሚሊ፣ ጂኒየስ፣ ስፒሺስ። ይሄኛው ምንድነው ከጀነራል ወደ ስፔሲፊክ ወር ደግሞ ከላርጀስት ግሩፕ ወደ ስሞለስት ማለት ነው። እሺ በመቀጠል ደግሞ ኪንግደም ኦፍ ላይፍ በሮበርት ኤች አማካኝነት በሱ ዴቨሎፕድ የሆኑትን ደግሞ 5ቱን ኪንግደም ላይፎች እንመለከታለን። የመጀመሪያው ኪንግደም አኒማሊያ አለ፣ ኪንግደም ፕላንቴ፣ ኪንግደም ፕሮቲስታ፣ ኪንግደም ሞኒራ እና ኪንግደም ፈንጋይ አለ። እነሱን ደግሞ በደንብ እናያለን ማለት ነው። ሜጀር ካራክተሪስቲክስ ኦፍ አኒማልስ ላይ ስንመጣ ዋና ዋና ባህሪያቶቻቸው ምንድን ናቸው? የመጀመሪያው they are eukaryotic and multicellular ኦርጋኒዝም ናቸው። ማለትም they have true nucleus። true nucleus ማለት ደግሞ ምንድነው? ዲኤንኤ ወር ደግሞ ጄኔቲክ ማቴሪያል በውስጡ የያዘ ነው። መልቲሴሉላር ደግሞ ምንለው composed of many cells ከብዙ ሴሎች የተዋቀረ ሲሆን we call it multicellular። ጻፍላችሁ እዚህ ጋር በመቀጠል ደግሞ they have no ፎቶሲንቴቲክ ፒግመንት ወር ደግሞ የራሳቸውን ምግብ ስለማያዘጋጁ ፎቶሲንቴቲክ ፒግመንት ወር ደግሞ ክሎሮፊል ያላቸው። በመቀጠል ደግሞ they are motile ወር ደግሞ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ የሚችሉ ናቸው። እና ደግሞ ሌላኛው ምንድነው ሄትሮትሮፊክ ናቸው። ሄትሮትሮፊክ ማለት አሁንም የራሳቸውን ምግብ ማዘጋጀት የማይችሉ ሰው ምንድነው ጥገኛ ናቸው። ሌሎች እንስሳት ላይ ወር ደግሞ ሌሎች ኦርጋኒዝም ላይ ጥገኛ ናቸው። ስለዚህ ካራክተሪስቲክስ ኦፍ አኒማልስ ወር ደግሞ ኪንግደም አኒማሊያ ላይ ካራክተሪስቲክሳቸው ይህን ይመስላል። በመቀጠል ደግሞ ሜጀር ግሩፖችን የምናይ ይሆናል ማለት ነው። ሜጀር ግሩፕስ ኦፍ አኒማልስ ላይ ኢንቨርተብሬቶችን የምናይ ይሆናል። በመጀመሪያ ኢንቨርተብሬትስ ምንድን ናቸው? ላክ ባክቦን ወር ደግሞ የጀርባ አጥንት የሌላቸው እንስሳት ናቸው። ምን አለ ከነዛ ውስጥ ኢንሴክትስ ወር ደግሞ አርትሮፖድስ የምንላቸው አሉ። እነሱን ዲቴል እንመልከታቸው። በመጀመሪያ እነዚህ ኢንሴክት ወር ደግሞ እነዚህ ስፒሺሶች በምድራችን ላይ በጣም በብዛት የምናገኛቸው ግሩፕስ ኦፍ አኒማልስ ናቸው። በመቀጠል ደግሞ ሌላ ካራክተሪስቲክሳቸው ምንድነው? ኤግዞስኬለተን ወር ደግሞ ፈርም የሆነ ኤግዞስኬለተን አላቸው። ኤግዞስኬለተን ምንድነው? አውተር የሆነ እንደ ቦዲ ፓርት ማለት ነው። ያ ደግሞ ለፕሮቴክሽን የሚያገለግላቸው። ለምሳሌ ቴንዛይታችሁ ከሆነ የሆነ ለየት ያለ ስኬለተን ያለው ማለትም አውተር ፓርት የሆነ ስኬለተን ሲኖራቸው ኤግዞስኬለተን የምንለው ነው። በመቀጠል ደግሞ የሆነ ሴግመንትድ የሆነ ቦዲ ፓርት አላቸው። እንደምናውቀው ምን አለ? ሄድ አለ፣ ቶራክስ አለ፣ ደናፍተር አብዶሜን የምንለው አለ። ለሶስት የተከፋፈለ ነው ማለት ነው። ሄድ ላይ የሆነ አንቴና ነገር አላቸው። ከዛ እግር አለ። ይሄድ ስለታማ የሆነ ነገር ደግሞ እንደ ጭራ የሚመስል ነገር አንዳንድ እንስሳቶች ላይ የምናየው አለ። ሌላኛው ደግሞ ሪፕሮዳክሽናቸውን ስንመለከት ሁለት አይነት ሪፕሮዳክሽን ይኖራቸዋል። የመጀመሪያው ኮምፕሊት ሜታሞርፎሲስ እና ኢንኮምፕሊት ሜታሞርፎሲስ። ይሄም ብዙ እንትን ላይ አይ ቲንክ ልጅ እያላችሁ ታውቁታላችሁ ብዬ አስባለሁ። የላይፍ ዑደታቸውን ስንመለከት ኤግ አለ፣ ላርቫ፣ ፑፓ፣ አደልት። ይሄ ኮምፕሊት ሜታሞርፎሲስ የምንለው 4 ስቴጆች ሲኖሩት ነው እንደነገርኳችሁ። ኤግ አለ፣ ላርቫ፣ ፑፓ እና አደልት። ይሄኛውም በተርፍላይ ላይ ምናየው እሱን መግለጽ እንችላለን። ሃኒ ቢስ እነሱ ላይ ኮምፕሊት የሆነ ሜታሞርፎሲስ አለ። ሁለተኛው ኢንኮምፕሊት ሜታሞርፎሲስ ደግሞ የምንለው 3 ስቴጆች ነው ያሉት። ኤግ አለ፣ ኒም፣ ደራፍተር፣ አደልት የምንለው ይሄኛው ግራስ ሆፐር እና ድራገን ፍላይ የምንላቸው ላይ የሚታይ ነው ማለት ነው። እሺ በመቀጠል ደግሞ ወርምን የምናይ ይሆናል። ተከታተሉኝ። ለዚህ ዩቲዩብ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ከተመቻችሁና ይጠቅማል ብላችሁ ለምታስቡት ሰው ከተመቻችሁ ቪዲዮ ላይክ እያደረጋችሁ ይጠቅማል ብላችሁ ለምታስቡት ደግሞ ሼር እያደረጋችሁ ተከታተሉ። እሺ ኢንቨርተብሬትስ ላይ ሁለተኛው ደግሞ ወርምስ ነው። ወርምስ ምንድነው ለየት የሚያደርጋቸው? ሲሊንደሪካል የሆነ ቲዩብ የሆነ ቦዲ ሼፕ ነው ያላቸው ወር ደግሞ ቦዲ ስትራክቸር ነው ያላቸው እና ደግሞ ሃይድሮስኬለተን ናቸው። ወርምስ ምንለው እነዚህ ትላትል የሚባሉት አይነት ናቸው። አብዛኛው ጊዜ አይታችሁ ከሆነ የሆነ ዝልግልግ የሚሉ ነገር ናቸው። ኢቨን ስትረግጧቸው ራሱ በቃ እንደዛ ፍሉይድ ነገር አላቸው። ያ ነገር አንዱ መገለጫቸው ነው እና ደግሞ የሚኖሩበት ቦታ ስፔሻሊ የትኛውም አይነት ቦታ መኖር ይችላሉ። ማሪ ላይ ባህር ላይ መኖር ይችላሉ። ያ ንጹህ ቦታ ላይ መኖር ይችላሉ። ኢቭን ደረቅ ቦታ መኖር ይችላሉ እና ደግሞ አንዳንዶቹ ፓራሳይት ሆነው ሲኖሩ፣ ሌሎቹ ደግሞ ፓራሳይት ሳይሆኑ መኖር ይችላሉ። ኤግዛምፕል ደግሞ አኔሊዳ፣ ኔማቶዳ እና ፍላት ወርሞችን እንደ ኤግዛምፕል መውሰድ እንችላለን። እሺ ሁለተኛው ግሩፕ ደግሞ ቨርተብሬትስ የምንላቸው ምንድን ናቸው? ቨርተብሬትስ they have backbone ወር ደግሞ ጀርባ አጥንት ያላቸው ናቸው። እነሱ ላይ 4
ግሩፖችን ልናይ እንችላለን። የመጀመሪያውን እስቲ እንመልከት። ፊሽ ነው የመጀመሪያው። ስለ ፊሽ ዲቴይል እንመልከት። ፊሽ ዳር ፖይኪሎተርሚክ ወር ደግሞ ኮልድ ብለድ ናቸው። እነዚህ አይነት እንስሳት ምንድነው የሰውነት ቴምፕሬቸራቸው ቼንጅስ ዊዝ ዘ ኢንቫይሮንመንቱ ሲቀየር፣ ለምሳሌ ሞቃታማ አካባቢ ከሆኑ እነሱ ሞቃታማ ይሆናሉ። ቀዝቃዛ አካባቢ ከሆኑም እነሱ እንደዛው ቀዝቃዛ ይሆናሉ። ማለትም ከአካባቢው ጋር ይቀያየራሉ ነው ማለት እንደሚፈልጉት መሆን አይችሉም ማለት ነው። እና ደግሞ ሌላኛው ምንድነው they have የሆነ ስሙዝ የሆነ ቦዲ ወር ደግሞ ስሙዝ የሆነ የቆዳ ታይፕ ነው ያላቸው። ለመተንፈስ ደግሞ ፊሾች ጊልስ ወር ደግሞ በአማርኛ ስንጠብ የምንለውን ይጠቀማሉ። ሪፕሮዳክሽናቸው ላይ ስንመጣ የሚራቡበት መንገድ ደግሞ ሴክሹዋሊ ሆኖ ነገር ግን ፈርቲላይዜሽን ኤክስተርናል ነው። ይሄ ማለት ደግሞ ሴቷ አሳ እንቁላሏን ትላለች። ዘን አፍተር ወንዱ ደግሞ ስፐርሙን እዛ ላይ ሪሊዝ ሲያደርግ ማለት ሁለቱ ግዴታ አይገናኙም ነው። እንቁላሉ ከጣለ በኋላ ወንዱ ሄዶ ስፐርሙን ሪሊዝ ካደረገ በኋላ ነው ሪፕሮዳክሽን ወር ደግሞ ፈርቲላይዜሽን የሚፈጠረው። እና ደግሞ አኳቲክ ኢንቫይሮንመንት ወር ደግሞ አኳቲክ ሃቢታት ላይ ነው የሚኖሩት። እንደ ኤግዛምፕል ጄሊፊሽ፣ ስታርፊሽ እንዲሁም ደግሞ ዌልስ እነሱን መውሰድ እንችላለን። ከውሃ ውጪ መኖር የማይችሉ ናቸው። ሶ አኳቲክ ሃቢታት ወር ደግሞ አኳቲክ የሆነ ኢንቫይሮንመንት ውስጥ ነው የሚኖሩት። እሺ ሁለተኛው ደግሞ አምፊቢያንስ የምንላቸው በተመሳሳይ ምንድናቸው ውሃ ላይ እና መሬት ላይ ወር ደግሞ ደረቅ መሬት ላይ የሚኖሩ ናቸው። እና ብዙ ጊዜ ካየናቸው እነዚህ ኤግዛምፕል ልንወስድ የምንችለው ፍሮግስ ኤንድ ቶድስ ወር ደግሞ በአማርኛ እንቁራሪትና ጉርጥ የሚባሉት ናቸው። እነዚህ በጣም ሞይስት የሆነ ቆዳ ታይፕ ነው ያላቸው። ለምሳሌ እንቁራሪት አይታችሁ ከሆነ በጣም ሙሉ ጅልጅ ናቸው። ሶ ዌት የሆነ ስትራክቸር ወር ደግሞ ዌት የሆነ ቦዲ ታይፕ ነው ያላቸው። እና ደግሞ ፖይኪሎተርሚክ ናቸው። እንደነገርኳችሁ ከኤንቫይሮንመንቱ ጋር ሙቀት ወር ደግሞ ቴምፕሬቸራቸው ይቀያየራል። ለመተንፈስ ደግሞ ላንግ አለ፣ ሳምባቸውን እንዲሁም ደግሞ ቆዳቸውን ስኪናቸውን ይጠቀማሉ። ሪፕሮዳክሽናቸው ላይ ስንመጣ እንደ ፊሽ ተመሳሳይ ነው። ሴክሹዋሊ ሆኖ ነገር ግን ፈርቲላይዜሽን ኤክስተርናል ነው። እንደነገርኳችሁ ሴቷ እንቁላል ትላለች፣ ከዛ ደግሞ ወንዱ እንደዚህ ስፐርም ሪሊዝ ያደርግና ፈርቲላይዜሽን የሚፈጠረው በዛ አማካኝነት ይሆናል። ኤግዛምፕል እንደነገርኳችሁ ፍሮግስ እና ቶድስን እንወስዳለን ማለት ነው። ቀጣዩ ደግሞ ሬፕታይልሶች እነሱም ፖይኪሎተርሚክ ናቸው። እንደነገርኳችሁ ቴምፕሬቸራቸው ከኤንቫይሮንመንቱ ጋር አብሮ ይቀየራል። እና ደግሞ ሬፕታይሎች ምንድናቸው በጣም ድራይ የሆነ ደረቅ የሆነ ስኬል አላቸው እና አብዛኞቹ 4 እግር አላቸው ከምን ውጪ ከስኔክ ውጪ ማለት ነው። ሞስት ኦፍ ተም ደግሞ የሚኖሩት ዋርም የሆነ ወር ደግሞ በጣም ሞቃታማ የሆነ ሃቢታት ለመኖር ይመቻቸዋል። እንደ ኤግዛምፕል ስኔክን መውሰድ እንችላለን፣ ክሮኮዳይልስ እና ሊዛርድን መውሰድ እንችላለን። ሶ እነዚህ ሬፕታይል ውስጥ የሚካተቱ ናቸው። በመቀጠል ደግሞ በርድስ እንመለከታለን። በርድስ ለየት የሚያደርጋቸው ምንድናቸው? ዲያር ሆሚዮተርሚክ። ይህም ማለት ደግሞ ከአካባቢ ሙቀት ጋር ሙቀት መጠናቸው አይቀየርም ማለት ነው። ሶ በራሳቸው ለምሳሌ ሞቃታማ ቦታ ከሆኑ ቅዝቃዜ የሚያገኙበትን ነገር ወር ደግሞ ቀዝቃዛ ቦታ ከሆኑ ደግሞ ሙቀት የሚያገኙበትን ሚንስ መፍጠር ይችላሉ። ሌላ ደግሞ ካራክተሪስቲክሳቸውን ስንመለከት ፌዘር አላቸው። ማለትም ሰውነታቸው በላባ የተሸፈነ እንዲሁም ደግሞ እግራቸው ምንድነው ቅርፊት መሳይ ስኬል መሳይ ነገር ነው። 2 ክንፎች አሏቸው። እንዲሁም ደግሞ ቢክ አለ። ማለትም ጥርስ ሳይኖራቸው ቢክ ይኖራቸዋል። የሚራቡት ደግሞ ያው እንቁላል በመጣል ነው። ኤግዛምፕል ፒጅንን መውሰድ እንችላለን። ዳክ አለ፣ ኤገል፣ ፓሮት የመሳሰሉትን እንደ ኤግዛምፕል መውሰድ እንችላለን። ማማልስ አጥቢ እንስሳ ማለት ነው። እነዚህ ምንድናቸው? ሆሚዮተርሚክ። የሰው ልጅ ሲበርደው ሙቀት ይፈልጋል፣ ሲሞቀውም ደግሞ ቅዝቃዜ የሚያገኝበትን ነገር ይፈጥራል። ሆሚዮተርሚክ የምንለው ነገር እሱ ነው። እና ደግሞ ሴቶቹ ወር ደግሞ ፊሜልስ ማማሪ ግላንድ ወር ደግሞ ወተት የሚያመነጭ ምን አላቸው? እጢ አለ ሰውነታቸው ላይ ማለት ነው። ያም ደግሞ የሚወለደው ልጅ ለመመገብ ማለት ነው። 4 ምን ይላል በጻፋችሁ ላይ 4 አይነት ቲዞች አሉት። ፕሪሞላርስ አለ፣ ሞራልስ፣ ኢንሲዘር እና ካናይን የምንለው ሞስት ኦፍ ዘም ለአንድ ላይ ነው። ሁሉም ማለት እንችላለን የሚኖሩት ምን ላይ ነው? መሬት ላይ ነው። እንደ ኤግዛምፕል የሰው ልጅን መውሰድ እንችላለን። ካው፣ ሺፕ፣ ሆርስ ሌሎችንም መውሰድ እንችላለን። ኪንግደም አኒማልን አሁን ጨርሰናል። በመቀጠል ደግሞ ኪንግደም ፕላንቴን በደንብ አብረን የምናየው ይሆናል ማለት ነው። ተከታተሉ።